የብርሃን አሳው በአንድ ጥልቅ ንጹህ ባህር ውስጥ በጣም የሚያበራ አሳ ነበረ። ስሙም ብርሃን ይባል ነበር። ብርሃን ከሌሎች አሶች ሁሉ የተለየ ነበር። ሰውነቱ በወርቃማ እና በብር ያሉ ሽፋኖች ይበራ ነበር። ሁሉም አሶች እሱን ሲመለከቱ ይደነቁ ነበር። ነገር ግን ብርሃን ትንሽ ትዕቢተኛ ነበር። ሌሎች አሶች ከእሱ ጋር መጫወት ሲፈልጉ እሱ ይርቃቸው ነበር። አንድ ቀን ትንሽ አሳ ወደ እሱ መጣ። እባክህ አንድ የሚያበራ ሽፋን ትሰጠኝ አለው። ብርሃን ግን ተቆጣ። አይ እነዚህ የኔ ናቸው ብሎ መለሰ። ከዚያ በኋላ ሌሎች አሶች ሁሉ ከሱ ራቁ። ማንም ከሱ ጋር መጫወት አልፈለገም። ብርሃን ብቻውን ሆነ። እሱም በጣም አዘነ። ለምን ማንም አይወደኝም ብሎ አሰበ። ከዚያ ቀን አንድ ጥበበኛ ኦክቶፐስ አገኘ። ኦክቶፐሱም እንዲህ አለው፣ ደስታ ለራስህ ብቻ አይደለም፣ ካካፈልኸው ይጨምራል። ብርሃን ትንሽ አሰበ። ከዚያ ትንሽ አሳውን ፈለገው። እባክህ ይህንን አንድ ሽፋን ውሰድ አለው። ትንሽ አሳውን በጣም ደስ ብሎት ሄደ። ብርሃንም ልቡ በደስታ ሞላ። ከዚያ በኋላ ብርሃን ሽፋኖቹን ከሌሎች አሶች ጋር መካፈል ጀመረ። በቅርቡ ሁሉም አሶች ትንሽ ብርሃን ነበራቸው። እነሱም በአንድነት መጫወት ጀመሩ። ብርሃን እንግዲህ ብቻውን አልነበረም። እሱም ተማረ። መካፈል ደስታን ያመጣል።